ከኔ ግዛ ሲጀመር የሷ ቲማቲምና ሽንኩርት ወንዝ ይላል የምታጠው በጣም አቤባ የሆነ ወሽታ አለበት ወማለበት ይያልኩት ቲማቲምና አንድ ሽንኩርት ስገዛኝ ከነ ሰራተኛው ነው ሲጀመር እንደዛ አይነት ቲማቲም አለ እንዴ ሲጀመር ዘይቶኒ ነው ጋሺ የኔ ግን አያት ዘይቶኒ አፕል መሰለሽ ቲማቲም ነው ለልጅው መስጠት እኔ አላቀሽም እንዴ ይኸውልህ መሳበልታ ወንዝ ነው የምትጠጣው ማጠቢያ እንኳን የላትም ማጠቢያ ፊቷ እንደዚህ የቆሸሸ ቲማቲምና ሽንኩርት ደግሞ እንዴት በክት እንደሚሆን እሰሙት እቺ ችግርሽ ምንድነው ከኔ ደም ምንድነው የምን አባሽ ነው አፈር በይ ለካኛ ደም ምንድነው የምትገዙት ዝም ብላችሁ ንገሩኝ የምትገዙት እኔ እኮ ቃሪያ ፈልጌ ነው ቃሪያ ስሚ እንጂ ቆይ ጋራ ለምገዛ ነኝ አንቺ ክፉ ደግ መነጋገር አለበት ተነሽ አንተ ግን ቆማጣ ነሽ ተነሽ አይደለም ቆይ ቢስተም ብላችሁ ቸገረ ምንድነው አረ ነፍሲ ማር ምን ሆኖ ነው ሞተ ምን ያጋጠመው አይ ተባራሪ ጥይት ግንባሩን መቱት አረ ተመስገን እንኳን አይኑን አልመተው ማንኛውም ቲቪ ሆነ ራዲዮ አይጥ የተዳራበት በሮ የሚኖርበት ሸራሪ ድሩ ሰርቶ የሚኖርበት እንሰራለን ቲቪና ራዲዮ ባምሌ እሺ ወንድሜ ይኸውልህ አመጣሁልህ ይኸውልህ ምንድነው ሬዲዮ ነው አላልክም እንዴ እናቱ እዚህ ወዴት አለ መሲኖ ነው እንዴ ምን አድርገው ቅርብ ጊዜ እኮ የገዛሁት 2 ወር አልሆነም ከገዛሁት 2 ወር አልሆነም ምን እርግጠኛ ነው በጣሊያን ጊዜ ነበር ወር ከምናምን ነው ከተገዛ እሺ ምንድነው ሳራለው እንዴ ምንድነው ይሄ የፈለገ ሰው ቢበላሽበት እኮ ነገሩ ጥሩ ነው ገበና ሰው አላየብህም ሰው አላየብህም ደም በመብቀል ላይ ነው ያለው ጓሮ አላችሁ ጓሮ ደክካለው የምረን ጓሮ ተቀብር አድርገው አዳዲስ ጅባቶች ቡልቶች እንዳለ አይበቅልልህ ሙሽ በለኝ አሁን ነው መቀበረው ገብቼ አሁን ደሞ ምግብ ይሸተት ነው እናንተ ጋር ነው ሚስት እየሰራች ነው እኮ እኔም እኮ አልበላውም ነበር እንዴ አልበላም እንዴ በባዶ ላይ ነበር ተሰራ ነበር ሰጥ ነበር እኮ ግን ቅቤ አርጋበታለች መሰለኝ ወጡ ላይ እኔ ካልጦም እኮ ጾም እንዴ አበላለሁ ምንም ጨው ግን ያረገችበት አይመስለኝም ጨው ምን ያለው አይመስለኝም ጨው የለውም ችግር የለውም በባዶ ላይ ያለ ሰው ምንም ይበላል እኮ ችግር የለውም አረ ለኔና እሷ ብቻ የሚመቃው ነው የሰራችው መሰለኝ እንደዛ ነው ሌላ ሰሩም እና ለራሳችሁ ምንድነው በቃ አንሰጥ ማለት ተባልክ አይደል እንዴ ይሉታ ጅብናችሁ እንዴ ምንድነው ምግብ እኮ ነው አንተ ምን አድርገህ ነው የታሰርከው ዶክተሩ ካንሰር ስላለበት የቀረ እድሜው 2 ወር ነው አለኝ እናማ እኔስ ምን ሞኝ ነው ዶክተሩን ገደልኩትና ዳኛው 20 ዓመት ሰጠኝ አንተ 20 ዓመት ልትኖር አው የገረድ ልጅ አራውንስ እንዴት ልቻለው ጌትዬ አላሙዲንዬ አይ አልቻልኩትም አሁንስ አልችለውም ወይኔ እንዳታነሱኝ ኧረ መቆምም አልችልም ወይ ኧረ አልችልም አሁንስ ኧረ እንደው ምኑ ነው የሞተው ድመቱ ነው አሉ የሞተው ያ ፍየል እየበላ ያደገው ድመት እሱ ነው እኔም በወሰድከኝ ጌታዬ አይ እንዴት ሆኖ ይሆን እኔ አልበላሁት እንዴት ነው የምትወጣው ተዋት በሉኝ እኔ የለም እንዴት አላሙዲን አይሉም እኮ ዱባይ ናቸው በባዶ ነው አንዲስ ጽፎ ካሜራ እያዩ ነው ላይ ነው እያየን እንግዲህ አሁን ተመልከተኝ አሁን ይሄን አይ እኔ አልችልም ካሁን እንዴት ነው የምችለው ካሁን በኋላ አይ እስኪ ልሄደው በሉ አፈር በሉ ወይኔ ባልደግስ ነበር እኮ የሚሻለኝ ብርቄ ማን ጠርታት ነው የመጣሽ መቼ ተጣራች አዩ የልጅ ልጆቿን ሰብስባ ስትመጣ አረ ቁርጡን ቀስ ብርቄ 4 ቁርጥ እኮ ነው ያነሳች እዩ አረ ወጡን ቀስ ምን አልሽ ታጡ አፈር ጠጡ አፈር ያስጠጣሽና ወይኔ ባልደግስ ነበር የሚሻለኝ አንቺ በራዱን ይጃምጭ ቤት አስገቢው ሆምሰለት እንደምትዝቀው አፈር ያስጠጣሽ የበጠበጠች እኮ ነው የምትመስል አፈር ጠጭ ምንድነው መብራት በቃ ጨረሱት መብራቱ ሄደላቸው አላልኩም ይሄው አለቀ ስንት ሰው ይመጣን ያልኩትን ይሄው ሲጨርሰው ብርቅ አፈር ያስጠጣሽ አፈር ያስበላሽ ይኸው እንግዛው እያልኩ እኮ ነው ምኑን የዘመናችን ምርጡ የሆነውን የኃይል ማመንጫ በፀሐይ ብርሃንና በባትሪ የሚሰራውን ጅፓወርናዋ አይ ጉድ ሰራሽ ብርቅ የበላሽ በፍንጭ ዶክተር አብይ መኖር ድሮ ቀረ አሁን እኮ አንድ እንጀራ 30 ብር ገባ ኢትዮጵያ እኮ አያፍርም ኑሮ ድሮ ቀረ ይላል ለምን አፍራለሁኝ ታላላቅ ሰዎች እንደሚያወሩት ከሆነ እኮ በፊት አንድ በሬ ራሱ 10 ሳንቲም ነበር የሚሸጠው መንገድ በሌለበት መኪና በሌለበት ቤት በሌለበት ሽንት ቤት በሌለበት ምን ኑሮ ነበር አሁን እንዳልከው ድሮ መኪና ከሌለ አስፋልት ከሌለማ አይነፋም አይመችም ትናንትና ግን እኮ ኑሮ ካሉት መቃብርም ይሞቃል አይሞቅም አትሾት ለምንድን ነው የማይሞቀው ኑሮ አይባልም መቃብር ውስጥ እርግጠኛ መስለኝም ሄደን ቼክ እናድርገው እንዴ
ሶስታችንም የአንድ ስለላ ድርጅት ኤጀንቶች ነን። ጥምረታችን ጥንካሬያችን ነው። በዚህም ምክንያት የትኛውን ሚሽን ሳይሳካ ቀርቶ አያውቅም። ይሁንና አብዛኛውን ጊዜ የምንቸገርበት አንድ ችግር አለ። መኪናው ተገኝቷል። ሄዳችሁ መኪናውን ክፈቱት፣ እኔ ሽፋን ሰጣችኋለሁ። ይሄ ነው አይደል መኪናው? ማይ በቃ ክፈቱት እንጂ። አባዬ አንተ ክፈተው እንጂ። ምንድነው ጊዜ ለለም ቶሎ ክፈቱት እንጂ እኮ አባዬ ቢከፍተው ይሻላል። የመራችሁን ነው በዛት አባዬ ማዬ ወይኔ። እሺ ተማሪዎች ዛሬ የምንማረው አራት ቲቸር የሱሪ ዚፕ ተከፍቷል። አንተ እንደዚህ ይባላል እንዴ ባለጌ? ለሌላ ቀን ቢሮ ክፍት ነው የሚባለው። እሺ ቲቸር። A few moments later. እሺ ተማሪዎች ባለፈው የተማርነውን የሚያስታውሰኛል? ቲቸርዬ ቢሮ ተከፍቶ ዳይሬክተር ወጥቷል።